በተለይ ተመስገን ብርሃኑና አሸናፊ ኤልያስ ተቀይረው ከገቡ በኋላ ፔሱን ጨምረውታል። የጨዋታው ተርኒንግ ፖይንት እነዛ ቀያሪዎች ናቸው። አዎ እንግዲህ በፈርስት ሃፍ ያው ቲማችን በደንብ ገምግመናል እና እዛ በኋላ ነው ያው እዛ ቦታ ላይ ክፍተቶች ነበሩብን። እነሱን እንግዲህ ቀይረን አስገብተን ያው ፌሱን ጨምረን ለመሄድ ነው ሀሳባችን የነበረው። ያ ነው ትልቁ ተርኒንግ ፖይንታችን ያ ነው ብዬ ነው ማስበው። ምናልባት በሁለተኛው ግማሽ የነበረው የእናንተ የጨዋታ እድገት ከመስመር የማጥቃት እንቅስቃሴ የእነሱን ተጋላጭነት ያነበባችሁበት መንገድ ከተጫዋቾች ጋር የነበረውን ይሄ የአይ ኮንታክት እንዲሁም ደግሞ አንድ ለአንድ ግንኙነት በደንብ ያሳያል ብዬ አስባለሁ። እና ምን ነበር ሁለተኛው ግማሽ ሽሬዎች ሊደክሙበት ይችላሉ ብለህ ለተጫዋቾች የነገርካቸው? እንግዲህ ያው ሰከንድ ሃፍ ያሰብነው መጀመሪያ ፈርስት ሃፍ ላይ የነበሩ ክፍተቶች ነበሩ። አንደኛ ይሄ ዋን ቱ ዋን ላይ ስንገናኝ እነሱ የተሻሉ ነበሩ መጀመሪያ አካባቢ ላይ ማለት ነው። እና ሁለተኛው ሃፍ ላይ ግን ዋን ቱ ዋን ስንገናኝ ያለንን ነገር ታይት የሆነ ማርኪንግ እንዲያደርጉና በምንነጥቃቸው ኳሶች በደንብ ተጋላጭ ነው ዲፌንሳቸው እና ያንን ቦታ እንዲጠቀሙበትና ካያቸው ዊንጉን ለቀው የሚወጡበት ሂደቶች አሉ። በዊንግ ለማጥቃት የሚሄዱበት በዛ እንቅስቃሴ ላይ ያው ክፍተቶችን በመጠቀም አለ ሶስት ነው የሚያስቀሩት። እኛ ደግሞ ከፊት ሶስት አድርገን ግን የቲም ዊድዛችንን ለጥጠን ተጫውተን በዛ መልኩ እንዲከፈት አድርገን ያንን ሞመንት ለመውሰድ የቻልነው እና ያንን ነው ዋን ቱ ዋን ላይ እንዳንሸነፍ አንድ አድርገናል። ሁለተኛ ሰከንድ ቦል እኛ መውሰድ መቻል አለብን የሚል ነገር ተነጋግረናል። በምናገኛቸው ኳሶች በማፍጠን ማለት ነው ፔሱን በማፍጠን በካውንተር አታክ ሄደን ያው ጎሎቹን ለማግኘት አለብን የሚሉ ሂደቶች ነበር። ያንን ያደርገ ተሳክቶልን እንግዲህ በርካታ ኳሶችን አግኝተናል። ብዙ ሚስ ያደረግናቸውን ኳሶች አሉና በደንብ እኛ ያንን ክፍተት ተጠቅመን አሸንፈናል ብዬ አስባለሁ። በጨዋታው የሚያስደስቱ ሞመንቶች እንዳሉት ሁሉ ተጫዋቾች ተጎድተውብሃል ዛሬ። ምናልባት አስጊ ነው የእነኝህ ተጫዋቾች ተጎድተው እንደገና መውጣት ምናልባት በቀጣይ ጨዋታዎች ሊፈጥረው የሚችለው ጫና ይኖራል ብዬ አስባለሁ። እና እስኪ አዎ ጉዳት አንዱ ትልቁ አሰልጣኝ ከሚያስጨንቁት ነገሮች ውስጥ አንዱ የተጫዋች ጉዳት ያው ምክንያቱም መሳሪያዎች እነሱ ናቸው። ስለዚህ በተለይ ደግሞ ኳሊቲ የምትላቸው ተጫዋቾች በብዛት ደግሞ ሲጎዱብህ ደግሞ ያ ትልቁ ሂደት ይሆናል። በነበሩት ጨዋታዎች እንደዚህ የተመስገን ያው ብዙ ክፍተት ፈጥሮብናል፣ ተጎድቶብን በነበረ ሂደቶች ውስጥ። ስለዚህ አሁንም የተመስገን መጠነኛ ጉዳት እያለበት ነው ተጠቅመን ያስገባን የነበረው። ያም አስፈላጊ ስለሆነ መጠቀም ስለነበረብን ያንን ነገር ያደረግነው እና እንደገና ቅያሪውን ያደረግነው ጥመኛ ስሜት ስለነበረው እንዳይባባስ ማለት ነው እንዳይብስበት በማለት እሱ ፕሮቴክት ማድረግ ስለነበረብን መልሰን ቀይረን አስወጥተነዋል። እንግዲህ እያየን ደግሞ ያው ከሕክምናው ጋር ያሉትን ሂደቶች እያየን ደግሞ እሱ ጤንነት በደንበኛው የሚመለስበትን ነገር እያደረግን እንደ ቲም ደግሞ ያለን እንቅስቃሴ እያሻሻልን ያው ለመሄድ ነው። እንግዲህ ጎል ምረጥ እስኪ። የትኛው ጎል ለአንተ በጣም ዲሳይሲቭ ነው? ወሳኙ ጎል ውበትን እንተውና ለአንተ በጣም ወሳኝ ጎል የትኛው? በጣም ወሳኙ ጎል ያው ሁሉም ጎሎች ላይ ወሳኝ ናቸው። የመጀመሪያ ጎል ስታገባ የቲምን ስሜት ያነሳሷል። ያንን ሶስተኛው ጎል ደግሞ ይገለዋል የቲሙን ጨዋታ። ስለዚህ ሶስተኛው ላይ በጣም ስሜት ያደረገኝ ሁለቱም ያስገቧቸው ልጆች ታዳጊዎች ናቸውና እነሱን አፕሪሼትም ከማድረግ አንጻር ነው ተጠቅም ያስገቧቸው። በጣም ፕሮሚሲንግ ናቸው ልጆቹ፣ ጥሩ የሆነ ነገር አላቸው። በዚህ ነገራቸው ላይ ደግሞ ያሳዩት እንቅስቃሴ በጣም ደስ ይላል እና ሁለቱም ኳሱንም አሲስት ያደረገው እንደዛውም ጎል ስኮር ያደረገው ልጅ ሁለቱም ከታዳጊ የመጡ ልጆች ናቸውና የእነሱ ነገር ደግሞ በጣም ደስ ስላለኝ ነው። ለምን ጠየቁ መሰለህ ካሊድ በባህሪው በጣም ዝምተኛ ሰው እንደሆነ ይታወቃልና የደስታ አገላለጽ ግን ዛሬ በጣም የሆነ ስሜት አለውና እስኪ እናየዋለን። ምንድን ነው የደስታ አገላለጽ? የሆነ ትርጉም አለው? አዎ ትርጉም የለውም ማለት ማሸነፍ ውስጥ በጣም ደስ ይላል። ከማሸነፍ ውስጥ ደግሞ ነገር ያለው እነዚህ ሁለት ታዳጊ ልጆች ያንን ሞመንት ተጠቅመው ጎሉን ስኮር ማድረግ መቻላቸው በጣም ደስ ብሎኛል እና እንዴት ነው የስራን የልፋትን ውጤት ወይም ፍሬን ስታይ በጣም ደስ ይላል እና ያን ነው በጣም ያስደሰተኝ እና ለእነሱም ያው ክብርና እንትስ በሚል ነው ያንን ሴሌብሬሽን የተጠቀሙ። እያየው እየሳቅ ያለበት ስሜት ስለተረዳሁት ነው። ድሉን ለማን ታበረክተዋለህ? ድሉን ያው ለቤተሰቦቼ እንደዛውም ደግሞ መላው ለሀዲያ ደጋፊ ለእነሱና ያው ለአመራሩ አጠቃላይ ለሀዲያ ሕዝብ አበረክታለሁ። እንኳን ደስ አለ በድጋሚ። እንኳን አወረሳለ። እንግዲህ ቀደም ሲል ካሊድ መሐመድ የሰጠውን